ኛው ደግሞ በነገብረ ጽዮን የሚመራው ኃይል አለ በስሩ ጀነራሎችና ቀደም ሲል ያው የህወሓት ነባር ታጋዮች ያሉበት ነው ይሄ ኃይል በግልጽ ተናግሯል ለኛም በግልጽ ነው ከፋኖ ጋር አንዋጋም የትግራይ ህዝብ ወደፊትም የሚኖረው አማራ ጋር ነው ስለዚህ ሌላ እንትን አንፈጥርበትም ክፍተቶች ካሉ በውይይትና በውይይት ብቻ እናድርገው ከፋኖ ጋር መተባበር እንፈልጋለን ያለ ነው እኛም ይሄን ተቀብለናል እና ህወሓትን ይዞብን ሊመጣ እናል ህወሓትኛም ብለምናት አገሩ አይደለም እንዴ ስለዚህ አገራቸው ነው እናንተ ጋር መስራት እንፈልጋለን የባለፈው ጥራሻ ያስፈልግም በጦርነት በሁለታችን መካከል የለም ህልውናችን እያጠፋ ያለ ኃይል አለ ነው ህልውናችን ኡን ካደረግነ በኋላ ደግሞ ከሌሎች ጋር ሆነን የጋራ የሆነ አጀንዳ ዘርግተን እንጓያለን ብሏል ይሄን እንቀበላለን ሌላ አይደለም አጠፋችኋለሁ አሁንም እናንተ ያለ ያለን ግን ከብልጽግና ጋር አብሯል እሱን ለብልጽግና በሰጠነው ልክ እንሄድበታለን ነው ይሄ ተደጋጋሚ አንዳንዶች ብቅ ያሉ ማውቁትን ሲዘላብዱ ሰምተን ነው እዚህ ላይ ለመናገር የተገደነ ሁለት ኃይል አለ ይሄ ሁለት ኃይል ቅድም ባሉት ደረጃ ነው ምክንያቱም ከብልጽግና በላይ ጥላት የለንም አልነኮ እኛውን ከብልጽግና በላይ ምን ትለኝ ሌላ ጥላት የለኝም